وسو السلام عليكم. عليك السلام ورحمة الله وبركاته. أمانو. الحمد لله. እሺ አንድ ጥያቄ ነበረኝ። እሺ አሁን የመውሊድ ብሎ ጣፋጭ ሰጡኝ በካርቶና ማለት ነው። መቀበል ይቻላል? አይቻልም። ለቢድዓ ተብሎ የተሰራን ምግብ መብላት አይቻልም፣ አይፈቀድም። እሺ እኔ ተቀብያለሁ። ዝም ብዬ ለሰው ልስጠው? ለፍየል ስጠው። ለፍየልና ለበግ ምናምን ለእንስሳቶች ስጠው። ለቢድዓ ተብሎ የተሰራ ምግብ አይበላም። እሺ በቃ ለሰው እሰጣለሁ። እኔ በቃ ዝም ብዬ ተቀብያለሁ ከመጣል። እኔ ስራዬ ሹፍርና ነው እና በቀን 100 ኪሎ ሜትር ያነሰ ጉዞ አደርጋለሁ። በምደርስበት ቦታ ላይ ሙሳፊር ሆናለሁ ወይ አዋት ሆናለሁ። ካለህበት ከምትኖርበት ሀገር ለ80 ኪሎ ሜትር እና ከዚያ በላይ ርቀት ከተጓዝክ ሙሳፊር ነህ። يجوز لك القصر والجمع في الصلاة الرباعية وهي صلاة الظهر والعصر والعشاء، وأما المغرب والفجر فتبقى على ما هي. السلام عليكم أستاذ. عليكم السلام ورحمة الله. የክርስቲያኖች ጥያቄ ኢየሱስ ክርስቶስ ጌታ ነው ዮሐንስ 13:13ን ይጠቅሱና እኛ ደግሞ ሐዋርያት ሥራ 2:36ን ጠቅሰን የሱ ጌትነት የስልጣንና የማዕረግ ነው እንላለን። በእኛ ጋር በቁርአን ወይም በሐዲስ የመጣ ነገር አለ? ኢየሱስ ክርስቶስ የስልጣን ጌትነት ነው በእኛ በእስልምና ማለት ነው የማዕረግ ምናምን ጌትነት አለው? ጌታ ተብለው ይጠራሉ ሰዎች፣ ግን ኢየሱስ ጌታ ተብሎ አልተጠራም። ግን ሌሎች የተጠሩ አሉ። የሕያ ለምሳሌ ጌታ ተብሏል። የሕያ ጌታ ተብሏል፣ ግን ይሄ አለቅነትን አስመልክቶ እንጂ የመለኮታዊ ጌትነት ምናምን አይደለም። ወሰይደን ተብሎ ተገልጿል። ጌታ ይሆናል ልጅህ ተብሎ ለዘከርያ ዓለይሂ ሰላም ተነግሮታል። ያ ነው። ልክ እንዲሁ የዙለይኻ ባል ሱራ ዩሱፍ ላይ እነሆ ረቢ አሕሰነ መትዋይ ብሏል ዩሱፍ ዓለይሂ ሰላም። ጌታዬ መኖሪያን ጥሩ አድርጎልኛል አሳምሮልኛል ብሏል። ጌታ ያለው እዛ ጋር ንጉሱን ነው። ዩሱፍ ዓለይሂ ሰላም ራሱ የታሰሩትን 2 ሰዎች አብረውት ከእርሱ ጋር አንዱ እንደሚፈታ አንዱ ወጥቶ እንደሚሰቀል ሲነግረው ጊዜ ወቃለ ሊለዚ ظن أنه ናጅ منهما اذكرني عند ربك ከጌታህ ዘንድ አደራ አውሳኝ ነኝ ያለምንም ጥፋቱ የታሰረ ልጅ አለ ብለህ ንገርልኝ ለጌታህ ብሎታል። ስለዚህ ጌታ የሚለው ለፍጥረታትም ይውላል፣ ችግር የለውም። ግን ይህ መለኮታዊ ጌትነት አይደለም፣ አለቃ ወይንም ሹም ለማለት እንጂ ሌላ አይደለም። ኢየሱስ ወይንም ዒሳ በቁርአን ላይ ጌታ ተብሏል ወይ? አልተባለም በፍጹም። ሌላ ግን የተባሉ አሉ። ያም ጌትነት የስልጣን የሹመት ነው እንጂ መለኮታዊ ጌትነት አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ተብለዋል ወይ ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለደ አደም ወላ ፈኽር ብለዋል። እኔ የአደም ልጆች ሁሉ ጌታ ነኝ ወይንም አለቃ ነኝ። ይህን ስላችሁ ፉከራ ሳይሆን እውነታ ነው አሉ። እኛ እንዲህ አይነት ቃል ይዘን ጌታ እናድርጋቸው ቢባል እንደ ክርስቲያኖች ኢየሱስን ጌታ የሚል ስላገኙ እርሳቸው የዓለም ሁሉ ጌታ ናቸው ተብሎ ተገልጿል። የከውኑ ነጋሲ የዓለሙ ጌታ አላሁመ ሰሊ ዐላ ሙሐመድ ያ ነቢ ዘይኔ የቁረት ልዐይን። ጥያቄ ያላችሁ ደግሞ ጠይቁ እና ከዚያ ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። 2 ጥያቄ ያለኝ እሱ። እሺ አንድ ጥያቄ ቁርአን ይዞ በቁርአን መማል ሐራም ነው ሐላል ነው? ቃል መግባት قال الإمام الألباني رحمه الله تعالى وضع اليد على المصحف والحلف بذلك ليس له أصل في كتاب الله وفي سنة رسوله صلى الله عليه وسلم. شيخ الباني የተባሉ ታላቅ ዓሊም ተጠየቁ፣ እጅን በቁርአን ላይ በሙስሐፍ ላይ በማስቀመጥ መሐላ መፈጸም ይቻላል ወይ ሲባሉ እጅን በቁርአን ላይ በማስቀመጥ መሐላ መፈጸምን የሚያዝ የቁርአንም ሆነ የሐዲስ ማስረጃ የለም ብለዋል። ነገር ግን በአንደበታቸው ቁርአንን ብሎ መማል ይቻላል ወይ? ይሄ ይቻላል፣ ችግር የለም። ይሄ ይቻላል። كما افتى ذلك الشيخ صالح الفوزان ويجوز الحلف بالقرآن لأن القرآن كلام الله وكلامه سبحانه وتعالى صفة من صفاته فيجوز الحلف بصفاته سبحانه وتعالى. هاي تاشي يا قال لك ሁለተኛ ደግሞ እንደዚህ ኢንተርኔት ላይ ወይም ደግሞ እንደዚህ ሚዲያ ላይ ባል ማገናኘት ምናምን የሚባለው ነገር ሐላል ነው ሐራም ነው?
ሰዎች እንዲጋቡ ማድረጉ መልካም ነበር፣ ግን የኢንተርኔቱ በጣም ክፉ መዘዞችን ይዞ ይመጣል። ከበስተጀርባ ትሄዳለች፣ ትናገራለች፣ እንዲህ አይነት ከዛ ይመጣል። እኔ እንዲህ አይነት ልጅ እፈልጋለሁ ይላል። ከዚያ በውስጥ አውሩ ይሏቸዋል፣ ስልክ ያለዋውጧቸዋል። ያለ ኒካህ የዝሙትን በር ይከፍቱላቸዋል። ይሄ አይሆንም። ይሄ መቅረት ነው ያለበት። ኒካህ የተከበረ የሆነ ቃል ኪዳን ነው በኢስላም። ስለዚህ በቤተሰብ ነው። ከፈለጋትና ከፈለገችው በቤተሰብ ሄዶ ይጠይቃል። ከቤተሰብ ይወስዳል። ኒካህ ታስሮ ይሰጠዋል። ያ ነው እስላም ያስተማሩ። ይህ በርካታ መዘዞችን የሚከፍት ነው። ሽክራን። አሰላሙ አለይኩም እሱ አሰላሙ አለይኩም እሱ ወይኩም ሰላም። እንዴት ነህ? ኑርልን 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 ኑርልን። በጣም እየለወጥከን ነው፣ እያስተካከልከን፣ እያስተማርከን ነው። እኔ ግን አሁን አንተን የምጠይቀው ጥያቄ ይሄንን ፕሮግራም ወደ ቲቪ ወይም ወደ ሌላ ነገር እንደው አሳድጎ ሁሉም የኢትዮጵያ ማህበረሰብ በየገጠሩም በየምኑም ያለው የኛ ማህበረሰብ እንደው ትምህርቱን እንዲያገኝና እውቀቱን ሼር እንድታደርገው እንደው የታሰበ ነገር እንደው ምን ብናደርግ ይሻላል? እንደው ምን ይሻላል? ጃሂሉን በዛ፣ እልክ ውስጥ ገብቶ ዲኑን የሚበጠብጠውን በዛ። ስለዚህ እንደው ምን ይሻላል የሚል ነገር እንደው እንደ መፍትሄ ምን ትላለህ ለማለት ነው። አመሰግናለሁ ሁስዬ። ቢሆን መልካም ሁሉም ሰው የእስላምን ቢሰማና ስለ ተውሂድ ብናስተምረው፣ ስለ ሱና ብናስተምረው፣ ስለ ከሽርክና ከቢድዓ ብናስጠነቅቀው፣ ህዝባችን ማህበረሰባችን በተለይ የገጠሩ ህዝብ ዳዕዋ ቢደርሰው በጣም ደስ ይለናል። ይሄ ቢሆን በጣም ደስ ይለናል። ምን እናድርግ? በተቻለ አቅም ነው ስልክ ይዘን ዳዕዋ የምናደርገው። ቲቪ አምጥ ማስተላለፍ ቢቻል ሁሉም ሰው ተጋግዘው በጣም አሪፍ ነገር ነው። በጣም አሪፍ ነገር ነው። በሁሉም ሰው ቤት ኢስላም ቢገባ በጣም ደስ የሚል ነገር ነው እና በጣም አሪፍ ነገር ነበር። ህዝባችን ኢስላምን ቢሰማ በጣም ደስ ይላል። እኔ መንገድ ላይ ሰዎችን ሳገኝ ጊዜ የገጠር ሰዎች አንዳንድ ሰዎች አሉ አይደል፣ አንተ ሁሱ ነህ ምናምን እንዳው በዳዋ ምናምን በእንዲህ አይነት ነገር ዳዋ መስማታቸውን ሳውቅ በጣም ትልቅ ደስ የሚል ስሜት ይሰማኛል። እኔ ስላወቀኝ አይደለም፣ እኔን ሰፍ ብሎ ሰላም ስላለኝ አይደለም። ከሱ በላይ የሚያስደስተኝ ነገር ለካ ኢስላምን እየሰሙ ነው፣ በቃ እየደረሳቸው ነው። የአላህን ማንነት፣ የመልእክተኛውን ማንነት፣ የኢስላምን ማንነት ያ ነገር ደርሷቸው ሳይፊታቸው ላይ ለእኔ ከሰጡኝ ፈገግታ ይልቅ ያ ኢስላም በልባቸው ላይ መድረሱን ሳስብ በጣም እደሰታለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች ኢስላምን እንደሰሙና እንደደረሳቸው እንደተቀበሉ ሲያዩ ከምንም በላይ መደሰት እንዳለባቸው አላህ ቁርአን ላይ አዟቸዋል። ኢዛ ጃአ ነስሩላሂ ወልፈትህ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምዲ ረቢከ ወስተግፊርሁ ኢነሁ ካነ ተዋባ ይላል። ኢዛ ጃአ ነስሩላሂ ወልፈትህ፣ ሙሐመድ ሆይ የአላህ ድልና የአላህ መክፈት ወይም ፈትሑ መካ መካን ድል አድርገው ሰዎች እዛን የመጡ ጊዜ ነቢ ሰለላሁ ዐለይሂ ወሰለም አማኞች ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ፣ ሰዎች ደግሞ ወደ አላህ ዲን ወደ ኢስላም በግሩፕ በጀማዓ ሆነው ሲገቡ ስታይ ጊዜ ደስታህን ግለጽ ብሏቸዋል። ለሰዎች ኢስላም ደርሶ ስናይ ጊዜ በጣም ትልቅ ደስታ ይሰማና ገብቷቸዋል አይደል? ሰዎች ከኢስላም አፈንግጠው ስናይ ጊዜ ደግሞ በጣም እናዝናለን። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች ኢስላምን ባለመቀበላቸው በጣም ያዝኑ ነበር። አላህም በቁርአን ላይ ለዐለከ ባኺዑን ነፍሰከ አላ የኩኑ ሙእሚኒን ይላል። ሙሐመድ ሆይ ሰዎች አማኝ ባለመሆናቸው ምክንያት ነፍስህን አጨናንቀህ ልትገድላት ደረስክ እኮ ይላል። በጣም ያዝኑላቸው ነበር፣ በጣም ይሳሱላቸው ነበር ከኢስላም ማፈግፈጋቸውን ሲያዩ ጊዜ። በዚያው ልክ ደግሞ ሰዎች ወደ ኢስላም መጥተው ዲናቸውን መማራቸውን ማወቃቸውን ሲያዩ ጊዜ በጣም ይደሰታሉ። እና ይህ ነገር ይህ ዳዕዋችን የነብዩ ሰለላሁ ዐለይሂ ወሰለም ትምህርት፣ የነቢያት ትምህርት ለትውልድ ሁሉ ቢደርስ በጣም ከምንም ነገር በላይ የሚያስደስት ነገር ነው። አላህ ይህንን ያሳካው። ጥሩ ሀሳብ። አይ እሱ አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ ወበረካቱ። ሰላም ነው? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ። ከዚህ በፊት ብዙ ጊዜ በተደጋጋሚ ያልጾምኩት ቀዳ ያልከፈልኳቸው ጾሞች ነበሩ። ምን ያለው ብትለኝ እኔ አሁን ይሄን ያህል ነው ልል አልችልም።
ግን እንዴት ነው በምን መልኩ ነው እሱን ማስተካከል መክፈል የምችለው? እንዴት ነው ማረገው? እሺ ቀዳ ያለበት ሰው ያለፈው የረመዳን ለሁለት ይከፈላል። አንደኛ ይሄኛው ማን ነው ያሁን ያለፈ አንድ ሜት አድርጉት። ያሁን ያለፈባችሁ ከሆነ ቀዳ ብቻ ነው የምታወጡት አሁን ላይ። ከዚያ በፊት ያሁን ረመዳን አልፎ የዛኛው ከሆነ ለሁለት ይከፈላል። ያሳለፋችሁት ቀጣዩ ረመዳን እስኪገባ ድረስ ያንን ቀዳ ሳታወጡ ያሳለፋችሁት ቀጣዩ ረመዳን እስኪገባ ድረስ በህመም ምክንያት አሳማኝ በሆነ ምክንያት ከሆነ አሁን ላይ ቀዳ ብቻ ነው የምታወጡት። ያለምንም ምክንያት ሳያማችሁ ምናምን ዛሬ ነገ ጾማለሁ በማለት በማሳነፍ ከሆነ ያሳለፋችሁት ግን ቀዳም ከፋራም ግድ ይላቸዋል። ስለዚህ ያስላለፈው ረመዳን ቀዳው ምንድን ነው? ለእያንዳንዱ ቀን ያልጾማችሁትን መጾም። ከፋራው ምንድን ነው? ለእያንዳንዱ ቀን አንዳንድ ምስኪኖችን ድሃዎችን ማብላት ላልቻለ ሰው በእህል መቀየር ይችላል። እህል ስታደርጉት ግን ለአንድ ቀን 1 ኪሎ ከግማሽ ለሚሆነው 10 ቀን ከሆነ 15 ኪሎ ገዝታችሁ ትሰጣላችሁ ማለት ነው። ይህ ነው የምታደርጉት። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኧረ ከባድ ጥያቄ። አሰላሙ አለይኩም ሁሴን ነው ስምህ ወይንስ ሁሱ? በአላህ ንገረኝ። ያ ኢላሂ ትክክለኛ ስሜ ሁሰይን ነው። ሁሰይን የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ስም ሁሰይን ሲቆላመጥ ደግሞ ሁሱ ይባላል። ሰው እንዴት ራሱን ያቆላምጣል ብለህ ሌላ ጥያቄ ልጠይቅ ትችላለህ። ሁሱ እንዴት ብለህ ራስን ትሰይማለህ? እኔ አይደለሁም እናቴ ነች ሁሱ ስትለኝ የነበረው። እሷን ጠይቃት። ሁሱ ትለኝ ነበር እናቴ። የምጠራብኝ መጠሪያ ሁልጊዜ እንዳረሳው ዘንድ ሁሱ ብዬ የዛሬ 6 ዓመት 7 ዓመት በፊት ይህን ቲክቶክ ከፈትኩት። አይ ጥያቄ አለኝ ነበረ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁሱ በፊት ከ4 ዓመት ምናምን በፊት ሀጅ ለማስደረግ ለአባቴና ለእናቴ አላህ ይራህመው አባቴ በህይወት የለም እና እህቴ ያው አንደኛችን ብለን ብር አስገብተን ነበርና አባቴ በሰዓቱ ስላመመው መምጣት አልቻለም። ከዛ በቃ ሲሻለው ይመጣል በሚል አስቀመጥን። ከዛ ያው አላህ አልፈቀደም ወደ አኺራ ሄደ እና ያንን ገንዘብ ቤት ለመግዛት አውለነዋል። ያንን ገንዘብ ምን ቤት ሲገዛ እንዴት ይታያል? ምን አልሽኝ? እንትን ብሎ ነበር ምንድን ነው ያልሽው? ለማስደረግ አባቴና እናቴን እኔና እህቴ ገንዘብ ልከን ነበረ፣ ሁለታችን ማለት ነው። ለአንደኛቸው አድርገን ያው መተጋግዘን ማለት ነው። እና አላህ አልፈቀደም። ያው አባቴ ወደ አኺራ ሄደ። እናቴም ደግሞ ከዛ ወዲህ ያው በሐዘኑም በምኑም በጣም ደከመች እሷም። እና ገንዘቡን ያው ቤት ሲገዛ አብሮ ተጨመረ። እነሱ አልመጡበትምና ይሄ ነገር እንዴት ይታያል ነው? ምን ማድረግ አለብን ስለዚህ ጉዳይ? እሺ በመጀመሪያ አባታችሁን ሐጅ ለማስደረግ ንያ በማድረጋችሁ ልክ እንዳስደረጋችሁት ያክል አጅሩን ታገኛላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ሀመ ቢሐሰነትን ፈለም ያዕመልሃ ከተበላሁ ለሁ ሐሰነተን ካሚላ። አንድም መልካም ስራ ለመስራት አስቦና አቅዶ ያ ነገር ሳይሳካለት የቀረሰው ልክ እንደሰራው ተደርጎ ሙሉ ምንዳ ይጻፍለታል፣ ይያዝለታል አሉ። ይህ ትልቅ ምንዳ አለላችሁ። ሁለተኛው ነገር መልካም ልጅ ማለት ይሄ ነው። በቃ አንድ ሰው ልጅን ከወለደ ከልጆቹ በስተጀርባ መልካምነታቸውን ይህንን ፍሬ በራሱ ላይ ማየቱ ትልቅ ጸጋ ነው። መልካም ልጅ ማለት ለወላጆቹ ጀነት የሚገቡበትን መንገድ የሚያመቻች የሆነ ነው። ሐጅ ከእስልምና መሰረቶች መካከል ትልቁ መሰረት ነው። ያንን ነገር እንዲፈጽም ዘንድ ወላጅ ሴት ልጆች ወይም ወንድ ልጆች ይህን ማድረጋቸው በቃ ይህ መልካምነት ጥግ ነው። ምናልባት የሚበላ የሚጠጣ የሚለበስ ልታሟሉላቸው ትችላላችሁ። ይህ ስጋዊ ጸጋ ሲሆን፣ መንፈሳዊ ጸጋ ደግሞ መልካም ስራ ሊሰሩ ዘንድ ለቀጣዩ ዓለም ስንቅ የሆናቸው ዘንድ አላህ የደነገገውን ድንጋጌ ይፈጽሙ ዘንድ በዚያ ነገር ማገዛችሁ በጣም መልካም ልጆች መሆናችሁን ያሳያል። አላህ ይጨምርላችሁ። ሌላው ነገር ያንን ገንዘብ ምን እናድርገው ነው ያልሽው መጨረሻ ላይ? ገንዘቡ ያው ለ4 ዓመት አክል ዝም ብሎ ተቀምጦ ነበር እናቴ ትመጣ እንደሆነ በሚል። እናቴም ያው እየደከመች ሄደች። አይኗም ምንም አንዷ ነው ትንሽ የሚያይ እና በቃ እንደዛ ካልሆነ እኛም ደግሞ ቤት ምናምን አልጨረስም ነበርና ለቤት አብረን ጨምረን ገዛንበት። ምናልባት አይፈቀድ ነው። ኧረ ይፈቀድ፣ ችግር የለው።
ችግር የለውም ትችላላችሁ። የራሳችሁ ገንዘብ ነው። ስለዚህ ያንን ለሐጅ ብላችሁ ነይታችሁ ነበር፣ አልሆነም። ለአባትሽም ለእናትሽም ካልሆነ እናንተ ያንን ነገር ለመልካም ነገር ለቤት መስሪያ መጠቀም ትችላላችሁ። ችግር የለም። አይ መርሐባ። የዘካተል ማል ገንዘብ እንዴት ነው ማውጣት ያለብን? ለሌሎች አማኞች ለክርስቲያኖች ማለት ነው ለዛ አካል አይሆንም? ወይም ደግሞ እኛ ራሳችን በቤተሰብ አሁን ለምሳሌ ክስቶች ልጆች ምናምን እንደዚህ ቤተሰብ ማለት ነው እነሱ ጋር ሆኖ ሰደቃ ለቤተሰብ ላጎት ላክስት ሰደቃ ተብሎ በዛ በገንዘብ ፍየል ምናምን ተገዝቶበት ታርዶ እንደዛ ማድረግ ይቻላል? መሰደቅ በዘካተል ማሉ ብር ማለት ነው። ዘካተል ማል ማለት የገንዘብ ዘካ ነው። እሱ በቀጥታ በገንዘቡ ነው የሚሰጠው ለድሃዎች፣ ለምስኪኖች። ለሌላ እምነት ተከታይ መስጠት ይቻላል ወይ ከተባለ ዘካ ገንዘብ ሲቀር ሌላውን መስጠት ትችላላችሁ ለሌላ እምነት ተከታይ። የዘካ ብር ግን ለአማኞች ነው የሚሰጠው። ቃለ ነቢ ስ ላ ሰለም ቱእኸዙ ሚን አግንያኢህም ፈቱረዱ ኢላ ፉቀራኢህም። ስለ ዘካ ገንዘብ ለማን መስጠት እንዳለብን ሲናገሩ ከሙስሊም ሀብታሞች ተወስዶ ለሙስሊም ድሃዎች የሚሰጥ የገንዘብ አይነት ነው ብለዋል። ከዘካ ውጭ የሆነን ገንዘብ ግን ዝም ብዬ ዛሬ ለምሳሌ ሰደቃ ዝም ብዬ ከአላህ ዘንድ እንዳለማግኘት ብዬ ወጣሁኝና ገንዘብ ይዤ ወይም የሚበላ ወይም የሚለበስ ያገኘሁትን የሌላ እምነት ተከታይ ቢሆንም ለተቸገረ ሰው ሁሉ መስጠት ትችላላችሁ። አላህ ሱብሓነሁ ወተዓላ ሲናገር በቁርአን ላይ ሱረቱል ሙምተሒና ላይ ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሃ ዩሒቡል ሙቅሲጢን ይላል። እነዚያ በእምነታችሁ ምክንያት ያላሳደዷችሁን ያልተጋደሏችሁን የሌላ እምነት ተከታይ ከሃዲዎች ቢሆንም ወደ እነርሱ መልካምን ብትሰሩ አልከለክላችሁም ብሏል። ወደ እነርሱ ብታስተካክሉም አልከለክላችሁም፣ እኔ አስተካካዮችን እወዳለሁና አለ። ስለዚህ ሰላማዊ እስከሆኑ ድረስ የሌላ እምነት ተከታዮችን መልካም ዋሉላቸው ብሏቸው አጠጧቸው፣ አልብሷቸው፣ ችግር የለው የዘካ ገንዘብ ሲቀር። እርሱ ግን ከአማኝ ማነው ሀብታሞች ተወስዶ ለአማኝ ድሃዎች የሚሰጥ የገንዘቡ አይነት ነው። ስለዚህ ለአጎት ላክስትና ለአጎት ላክስት ልጆች ምናምን ላልሽው መስጠት ትችላለች፣ ችግር የለውም። የሚሰጠው ግን ምግብ ተሰርቶ ሳይሆን ገንዘቡ በቀጥታ ነው የሚሰጣቸው። አይ ጀዛኩሙላሁ ኸይረን። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። የኔ ጥያቄ እሱ እንትን በእጃችን ዚክር ስናደርግ የብዙ ሰው አደራረግ ይለያያል። ትክክለኛው የትኛው ነው? እቺ ነች በጫፉ ነው የምታደርገው። ማስረጃ ቃለ አሐዱ ሰሓባ ሪድዋኑላሂ ዐለይህ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩሰቢሑ ላህ ተዓላ ቢአጥራፊ አናሚሊሂ ልዩምና። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በቀኝ ጣታቸው ነበር ተስቢሕ የሚያደርጉት ብሏል። በቀኝ ጣታቸው ጫፍ ብሎ ተናግሯል። ካነ ነቢ ሰለላሁ ዐለይሂ ወሰለም ዩሰቢሑ ላህ ቢአጥራፊ አናሚሊሂ ልዩምና። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በቀኝ ጣቶቻቸው ጫፍ ነበር ተስቢሕ የሚያደርጉት። ስለዚህ በእነዚህ እንደዚህም ቢሆን ችግር የለውም፣ ያን ያክል የሚከበር አይደለም። ግን ሐዲሱ እንደሚለው በጫፍ። እሺ ሌላ ጥያቄ እንትን አላህ ሱብሓነሁ ወተዓላ ቁርአን ላይ ወማ ሚን ዳበቲን ፊል አርድ ኢላ ዐለላሂ ሪዝቁሃ ሲል እንትን በድርቅና በእንትን ምናምን የሚሞቱት በረሃብ ያ ከላም ዓሙን ዩራዱ ብሂ አልኹሱስ ንግግሩ ጥቅል ላይ ንግግር ሆኖ ነገር ግን የታሰበበት የግዴታ ለዘላለም ያ ነገር ይሆናል ማለት አይደለም። በሆነ ጊዜ ላይ ድርቅ ሊያጋጥም ይችላል፣ በሰዎችም ላይ እንስሳቶች ብቻ ሳይሆኑ ሰዎችም ላይ አላህ ስብሐነሁ ወተዓላ ይለግሳቸዋል። የሆነ ጊዜ ግን በኃጢአታቸው ምክንያት ያንን ሪዝቅ ሊነሳቸው ይችላል። በዚያን ጊዜ ፍጥረታቶችም ሊነሱ ይችላሉ። የዛኔ በሰዎች ምክንያት ያ ነገር ኃጢአት በሰሩበት ምክንያት አላህ ስብሐነሁ ወተዓላ ያንን ጸጋ ሲነጥቃቸው ጊዜ አልለገሳቸውም እንዳውም ማለት አይደለም። ከተፈጠሩ በኋላ ለግሷቸዋል። የሆነ ጊዜ ላይ ግን በኃጢአት ምክንያት ያ ነገር ያ ጸጋ ሊቋረጥባቸው ይችላል። ያም የኃጢአታቸው ውጤት እንጂ ሌላ አይደለም። እንደ አጠቃላይ አያው እየተናገረ ያለው አላህ ከፈጠራቸው አንስቶ እስኪሞቱ ድረስ ይለግሳቸዋል ጸጋ። ግን በሆነ ጊዜ ላይ የጸጋ መቋረጥን እንትን አይልም፣ አይሸርምስ ወይም እሱን አያጠፋው፣ አላለግሳቸውም አያስብልም። እሺ